አባታችን አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚያን ጊዜ ሰይጣን በቁራ ተመስሎ መጥቶ ሁለት ዓይናቸውን አንቁሮ አጠፋቸው። ነገር ግን አባታቸውን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጥሃልና ጠላታችንን ትበቀል ዘንድ ወደ ዝቋላ ሂድ ብሏቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎች አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢፈልጉ ሽማግሌዎቹ ግን ይመጡ ዘንድ ጠሯቸው። በእግዚአብሔር ዙፋን ተማጽነው ሦስታችንንም በጀርባ አዝለ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎቹን አገኟቸው። ከዚያም በኋላ አባታችን አንደኛውን ሽማግሌ አዝለው ከ1 ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃልና የማትበላ የማትጠጣ ነህና አላቸው። አባታችንም አባ የት ያውቁኛል አላቸው። ሽማግሌውም አሁን ደግሞ ሂድና ጓደኞችን አምጣልኝ አላቸው። አባታችንም የቀሩትን 2 ሽማግሌዎች ካሉበት ደርሰው ሁለቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህም በኋላ እነዚህ ሽማግሌዎች አባታችን ሆይ ከየት ነው የመጣችሁት አሏቸው። 3ቱም ሽማግሌዎች ተነስተው ቆመውና ለአባታችን በአንድነት በሦስትነት ተገልጠው 1 ሲሆኑ 3 ሲሆኑ 1 ሆኑ።